حافظ بالله አዋይ ሰቡ ቀበሌ ውስጥ ገበሬ ነኝ እና የሙዝ ኢኒሺዬቲቭ ላይ ተደራጅተን ወደዚህ ስራ ገብቼን ያለውት ወደዚህ ስራ ሳንገባ ልጆች እንደምንም ተቸግረንም እናስተምር ነበር ወደዚህ ስራ ከገባን በኋላ ግን የተሻለ ኑሮ እየኖርን ልጆቻችንንም በደንብ ያስተማርናቸው ነው ከዚህ በመናገኘው ገቢ ሚሴንሲ ገሬ ከና ነማኩዳ ለማቱሬ 12 ነን 6 ሴትና 6 ወንድ ወደዚህ ስራ ከገባን 3 አመት ነው ሙዙን ከተከለን መጠቀም ከጀመረን ደግሞ 2 አመታችን ካንኒ ሞዳበቴ ወጋ ሰዲድ ከበፊቱ የተሻለ ገቢ ማግኘት ጀምረናል ፍሬውንም እናገኛለን ከስር ደግሞ ዘር የሚወጣውንም እሱ ለሌላ ገበሬ እየሸጥን እየተጠቀምን ነውና ለውጥ አለ ሀማ እርገሲ ምርቱ የተጀመረው 2 አመት ነው በደንብ ግን ያገኘነው 1 አመት ነው የበፊቱ ብዙም አይደለም ከዛ ያለፈ 1 አመት ግን ጥሩ አግኝተናል ያንን ያገኘነው ለልጆቻችን ብንም ሳናስብ የትምርት ቤትም የቤት ውስጥም የሚለብሱትን እየገዛንላቸው ያለምንም ሐሳብ እየተወጣን ነው ለልጆች ቀለባቸውንም ልብሳቸውንም ፉንዱራት ይያላራ ስልጠና አግኝተናል የግብርና ባለሙያ አሰልጥነውን ወደ ስራ ስንገባ እንዴት እንደምንቆርጥ መጀመሪያ አተካከሉን እንዴት እንደምንተክል እንዴት እንደምንንከባከብ ከዛ እንዴት እንደምንቆርጥ ቆርጠን ደግሞ እንዴት እንደምናበስል ከነሱ ስልጠና አግኝተናል ከግብርና ባለሙያ ፕላኒ ጉዳ ገላቴ ፈናማዩ ፕላንን በጣም እናመሰግናለን እንዴት እንደምንኖር ራሱ ያስተማረን ፕላን ነው ይሄኛውንም ወደዚህ ገብተን እንድንሰራም ያረጋን ፕላን ነው ካፒታሉ ተነስቶ ጀምሮ ካፒታሉን ሰጥቶን ይሄንን ስልጣና ሰጥቶን ወደዚህ እንድንገባም ያረጋን እንድንሻሻል ያረጋንም ፕላን ነው ስለዚህ ለፕላን ትልቅ አክብሮት አለኝ ይላል ጉዳ ገላቴ ፈናማዩ ሳፎይ ሁላችንም ልጆች አሉን ልጆቻችንን በዚህ ከመናገኘው ነው ልጆቻችንን አልብሰን ደብተር ገዝተንላቸው ከማንንም በታች ሳይሆኑ ከሀብታሙ እኩል ሄዶ እንድማሩ ያረግነው ባይሆን ኖሮ ልጆቻችን እኩል ላናስተምር እንችላለን አንዱን ቤት አስጠብቀን አንዱን እናስተምር ሁሉን እኩል ማስተማር ስለማይችል አመስታናኒ ወረኑ ጉርሜስ ጀልቀቤ ፕላንን በጣም ነው እናመሰግነው ከቤት አውጥቶ ኑ ጥሩ ነገር አለ ሙስተከሉ ተሻሻላላችሁ ብሎ ከስልጣና ጀምሮ ሰጥቶን እዚህ ደረጃ ያደረሰን ፕላን ነው በጣም እናመሰግናለን ፕላንን ካንገለቴ ፈኑዳ ሲኒ እንደበለቴ